አመስግኑ ሁላችሁ ለሌላ አርከር ጉዳት ተከናንጎ ወቀው አባቶች ወለደ ፍልፍናተው በኩመ ጅርተን ወቀው አባቶች ገለተ ፈዳ አቦታ ከበጀከና ሁሉም ትለሰ ለሌላ አርከር ጉዳት ወቀው ገለተ ፈዳ ክብርና በድጋሚ እንደምን አመሻችሁ እንደምን አላችሁ እንደምን ቆያችሁ እንኳን አደረሳችሁ ክቡር ሊቀ ትጉሃን ያሬድ አበበ የሀገረ ስብከታችን ዋና ስራ አስኪያጅ ክቡር ሊቀ ኅሩያን ታምሩ የሀገረ ስብከታችን ዋና ጸሐፊ የሀገረ ስብከቱ ልዩ ልዩ መምሪያ ኃላፊዎች የአምቦ ከተማ አድባራት አስተዳዳሪዎች ሊቃውንተ ቤተ ክርስቲያን የሰንበት ትምህርት ቤት ወጣቶች የእግዚአብሔር ቤተሰቦች በዚህ ስፍራ የተገኛችሁ ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን ቆያችሁ ለዚህ ዕለት ለዚህ ሰዓት በሰላም በጤና ጠብቆ ይህችን ዕለት እንዲህ ባማረ በሰላምና በፍቅር እግዚአብሔርን እንድናመሰግነው ታላቁን በዓላችንን በፍቅር እንድናከብር የፈቀደልን ልዑለ ባሕርይ እግዚአብሔር አምላካችን ስሙ ለዘላለም ይክበር ይመስገን። የሚያስተምር እግዚአብሔር ነው የሚመክር እግዚአብሔር ነው የሚገስጽ እግዚአብሔር ነው በዚህ ሰዓት ለትንሽ ደቂቃ የምንማረውን መንፈሳዊ ትምህርት ልዑል እግዚአብሔር አምላካችን በመካከላችን ተገኝቶ እንዲያስተምረን እንዲመክረን መልካምና ቅዱስ ፈቃዱ ይሁንልን። አቤቲ ልቤን ማንጉዴን ደርገቤን ሸመረን ዳይመር ማቲ ያቀየ እንድከሰም በገቲ ሲንገ
ብርድርና ፍድነ ከንንቀብኑ ዋቅኒ አቦቲ ኬኛ ዋቅኒ ኬኘስ እምነሳቲን ጭማ ወጂሳቲን ጉዳ ደርሰሳቲን ቤካ ከንቴ እንደረ ብሎ ከንጅራት የሮ አማ ከነነ ግዱት ተርገሜ ቃመ ኬኘ ከበጀ ለጴ ኬኘ ቁልቁሌሴ አከኑ በርሲሱፍ አከኑ በርሱ እየመሳ ኑፋተው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 3 ቁጥር 27 ክርስቶስ ወጅን ተኮተውዳፍ ወርጩ በንተን ሁንድ ከሰን ክርስቶስ ይፈተኒት እኙን ይፈተኒት ለቃንሳ ከንገለቴ ፈሚያቶ ዛሬ መድኃኒታችን ኢየሱስ ክርስቶስ እኛ ወገኖቹ እኛ ልጆቹ እርሱን ለብሰን እርሱን ተጎናጽፈን ከእርሱ ጋር አንድ ሆነን መኖር የምንችልበትን የመጀመሪያውን ምስጢር የመሰረተበት ጠላታችን ዲያብሎስ በእኛ ላይ ያሰረውን ሥራ የጻፈብንን የሞት ደብዳቤ የደመሰሰበት ከእርሱ ጋር አንድ እንድንሆን ያደረገበት ዕለት ነው። ክብር ምስጋና ለስሙ ይሁን። ዲን ኬኘ ዲያብሎስ ጠላያ ንረት በረስ ጠላያ ጭቡ ኬኛ ዋቀራ ከንቲን አደዳን ዋቀራ ከንቲን ገርገርባን ጠላያ ጭቡ ከንረት በረስ የሮ ሀራ ጎፍታን ኬኘ ኢየሱስ ክርስቶስ ነገ ዮርዳኖስ ኬሰ ዳበቴ አርከ ዮሐንስን ጩበሜ ጠላያ ጭቡ ኬኛ ጉያ ኢትን በርበዴስ በሌስ መቃንሳ ከንገለቴ ተናቶ ሂዳ ጭቡ ኬኛ ከንቲን በሌስ ጠላያ ጭቡ ኬኛ ከንቲን በርበዴስ ጉያ ነራ ጉያ ገመቹ ጉያ ተኩማ ጉያ ነጋ ጉያ ኢፋት ዲን ኬኘ ዲያብሎስ ከንቲን ቃለ ጉያ ነራ ጠላታችን ዲያብሎስ የጻፈው ደብዳቤ ስለተደመሰሰ ያፈረበት ዕለት ነው የዛሬው ዕለት። ለመሆኑ መድኃኒታችን ኢየሱስ ክርስቶስ ለምን መጠመቅ አስፈለገው? ቀድሞስ ለምን ሰው መሆን አስፈለገው? ለምንስ መጠመቅ አስፈለገው? ለምንስ በዮርዳኖስ ተጠመቀ? ለምንስ በዮሐንስ እጅ በባሪያው እጅ ተጠመቀ? ለምንስ በውሃ ተጠመቀ? ለምን አስፈለገው? በ30 ዘመን ውስጥ ለምን መጠመቅ አስፈለገው? የሚሉትን ምስጢሮች በየዓመቱ እርግጠኛ ነኝ እንዲህ ተሰብስባችሁ ተምራችኋል፣ አውቃችኋል፣ ተረድታችኋል። እንዴት ነው? እንደረነ ጎፍታን ኬኘ ኢየሱስ ክርስቶስ ሰሚራ ብሬ ቁልቁሌቲ ጊፍቲ ኬኘ ዱርቤ ማርያም ራ ቀለቴ ማሊፍ ነመተው ሰበርባችሱ ከስመቱ ጩጳኑ ማሊፍ ሰበርባችሱ ጩጳኑ ሰበርባችሱ ነገተ እስራኤል ባየ ከሳ ዮርዳኖስን ቆፈ ማሊፍ ፍለተ ዮርዳኖስ ትጩጳኑ ወጋ ሰደመትስ ማሊፍ ጩጳኑ
بشانينس مالف شوبمن دادينا مالفين شوبمن أننين مالفين شوبمن لقبل الرد مالفين شوبمن كنندو يتشتيكبا بيكتو متو مبرني ور بيكتني نلشا مدوغا ور بيكتو كنندو كبيكي برسيسون برباچي سجچارا ايغا برتني ايغا بيكتني غيان الرا غيا ايچتي واقيا اتملته سبماف تكمانسا كانيتي ملته غيان الرا በብሉይ ኪዳን ዘመን የእግዚአብሔር አንድነት እንጂ ሶስትነቱ ተገልጾ አያውቅም ነበር። አንድ ጊዜ ብቻ እግዚአብሔር አምላክ ለአብርሃም አባታችን ሶስትነቱን የገለጸበትን ምስጢር ነው የምናውቀው። በአዲስ ኪዳን ዘመን ደግሞ የሁለተኛው የእግዚአብሔር ሶስትነት መገለጽ የታወቀው የተረዳ ነው። ምስጢሩን ያወቅነው የተገለጸልን የምናመልከውን አምላክ አንድነት ሶስትነቱን የተረዳንበት ትልቁ ምስጢር የጌታችን የኢየሱስ ክርስቶስ በዮርዳኖስ ወንዝ መጠመቅ ነው። የሥላሴ ሶስትነት የተገለጠበት እግዚአብሔር በሰማይ ሆኖ ምን አለ? የምወደው የምመለክበት ልጄ ይህ ነው እርሱን ስሙት አለ እግዚአብሔር አብ። እግዚአብሔር ወልድ ደግሞ ለገተሰዳበተ አርከ ዮሐንስን ጮበለ ሙለተ እግዚአብሔር መንፈስ ቅዱስ ደግሞ ፈከኛ ማለት ሙለተ ነጥማ በምን አምሳል የተገለጸው? በርግብ አምሳል። ርግብ ነው አይደለም። ምንድነው? መንፈስ ቅዱስ ምን መስሎ ተገለጸ? አዎ ርግብ መስሎ ተገለጸ። አንድነቱን ሶስትነቱን ምስጢሩን ያወቅንበት ታላቅ በዓል ነው። ጌታችን ኢየሱስ ክርስቶስ በስንት ዓመቱ ነው የተጠመቀው? ወጋሜካ ትጩብኔ ወጋሜካ። አዎ የመጀመሪያው አባታችን አዳም መጀመሪያ የ30 ዓመት ሰው የ30 ዓመት ሰው ሆኖ ተፈጥሮ ነበር። የ30 ዘመን ሰው ሆኖ ተፈጥሮ በኃጢአት ምክንያት በበደል ምክንያት በምኞት ምክንያት